አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውዶቼ፣ ማሮቼ፣ ፍቅሮቼ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ሆይ? አላህ አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው፣ መልካም ነው። ዛሬ ያው ዕቃዬን ማጣጥቤያለሁኝ። ዋትችን እንድታት ፈልጋለሁኝ። እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ሆይ? አላህ አልሐምዱሊላህ ከኔ ጋር። ዛሬ የሰራሁትን ምግብ ላሳያችሁ ነው። ዛሬ የሰራሁት ማግሉባ ይባላል እና ይሄን ይመስላል። እንግዲህ ሁሉን ነገር ተታችን ያለው እንግዲህ ተተማቻኝ በኋላ ሳያችኋለሁ ማለት ነው፣ ሳቀራረብ ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ዙባ ላይ ነው ላወጣጣ ነው። ክችኔን ፏፍሽ አድርጌያለሁ። እንግዲህ ካሁን ምሳ ሰራሁኝ። አሁን በኋላ የሚጠብቀኝ እንግዲህ ጽዳት ነው ማለት ነው። እና አልሐምዱሊላህ ያው አንዳንዴ ድካም አይጠፋም። ሁሉም ነገር ለበጎ ነው ማለት ነው። እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ እና አሳድጉኝ እያልኳችሁ ነው። አሳድጉኝ። እንግዲህ ረመዳንም እየመጣ ነው። አላህ ያበርታን፣ አላህ ያጠንክረን እና ዱዓ እየተደራረገን እንግዲህ እርስ በርሳችን አብሽር እየተባባል መጠንከር ነው ያለብን። እንግዲህ አብሽሪ በሉኝ፣ በርቺ በሉኝ፣ እንድታበረታቱኝ ይፈልጋለሁ። እንግዲህ አሁን ዙባ ላይ እናወጣጣና እንግዲህ ከማሜን ለጣብ ከዛ ሻወር ወስዳለሁ። ከዛ በኋላ ፏፍሽ ነው። ሰዎችም ሴትዬም ዛሬ ስታርሃት ይሄዳለይ። ከዛ በኋላ እንግዲህ ያለኝ ስራ ማለት ነው ልብስ አጥባለሁ፣ ታዛ ከውያ አረጋለሁ። ከዛ ስንት ክላስ ያኔ ቤት ሙሉ በሙሉ ነው ማጸዳው። እና አሁን ሰላጣ ልሰራ ነው ማለት ነው። ሰላጣ አብረን እንሰራለን በሉ እና ውዶቼ፣ ማሮቼ፣ ፍቅሮቼ እንግዲህ ያለው ይሄ ነው። አሁን እንግዲህ ሰላጣ ችክላርና ምሳ ሰዓትም እየደረሰ ስለሆነ እንትን እላለሁ ማለት ነው። እና ያለኝ ግብአት ይሄ ነው። ብዙም ሰላጣ አልሰራም፣ ምክንያቱም እንትን አይበሉም። ሰላጣ የሰውየውና ሴትዮች አሁን ሌሎቹ አይበሉም፣ እኔም እበላለሁ። ግን ሰላጣ ጥሩ ነው ለሰውነታችን። እና ይሄን ይመስላል እንግዲህ አሁን ልከታተፍና ማለት ነው። ምሳ ሰዓት እየደረሰብኝ ስለሆነ እንግዲህ ለድምጼ በጣም ይቅርታ ውዶቼ። ላይክን ሰብስክራይብ ስለምታደርጉኝ ደግሞ ሁላችሁንም አመሰግናለሁ እላለሁ። የሰው ደስታ የሚያስደስታችሁ ናችሁ። ላይክ የምታደርጉልኝ፣ ሰብስክራይብ የምታደርጉልኝ በጣም ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።